ሻሎም የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። እንዴት ከረማችሁ? እግዚአብሔርን አትውቀሱት ልላችሁ መጥቻለሁ። እግዚአብሔርን አትውቀሱት። ብዙ ጊዜ በህይወታችን ማዕበል፣ ወጀብ፣ ፈተና፣ መከራ ሲያልፍ የምናደርገው የመጀመሪያ ነገር ያለንን ጥረት፣ ዕውቀት፣ አቅም፣ ሰው ተጠቅመን ከዚያ ነገር መውጣት ነው። በዚህ ሁሉ ጥረት ውስጥ አልሳካ ሲለን የምንወስደው የመጨረሻ እርምጃ ነው ጸሎት። ሐዋርያቱ ወደ ጌርጌሶኖን በሚወስደው መንገድ ሲሻገሩ ታላቅ ማዕበል መጣና ያላቸውን ሁሉ አስጣላቸው። ገዳይ ነው ነገሩ፣ አስፈሪ ነው። በጣም ተፈተኑበት። የቻሉትን ሁሉ ካደረጉ በኋላ በስተመጨረሻ ወደ ጌታ ኢየሱስ ክርስቶስ ሄደው ቀሰቀሱትና ከሰሱት፣ ወቀሱት። ግድ አይልህም እንዴ ያሉት። ብዙ ጊዜ እኛም እንደዚህ እናደርጋለን። ፈተናው መጥቶ የቻልነውን ጥረን ከደከመን በኋላ መሰዊያችን ላይ ተንበርክከን ይህ ነገር በኔ ህይወት ሳያልፍ ግድ አይልህም፣ ይህ ማዕበል እንዳያልፍ ማድረግ አትችልም ነበር? ይሄ ሁሉ ለምን በኔ ይሆናል? ልትረዳኝ እንዴት አትችልም? የሚል ወቀሳ ወደ ጌታ እናመጣለን። ነገር ግን ዛሬ አንድ ነገር ልምከራችሁ። ፈተናው ሲጀምር ወደ መሰዊያችሁ ቅረቡ። ነገሩ አላምር ሲላችሁ፣ ሽታው አልመች ሲላችሁ ወደ እልፍኛችሁ ግቡ። ወደ ፈተና እንዳትገቡ ትጉና ጸልዩ። ፈተና በህይወታችሁ ጀምሯል። ከአቅማችሁ በላይ እስከሚሆን አትጠብቁ። ያላችሁን እስኪያስጥላችሁ እስክትደክሙ ድረስ እድል አትስጡት። ወደ መሰዊያችሁ ቅረቡና ያንን ታላቅ ጌታ ክንዱ እንዲነሳ ቀስቅሱት። ሻሎም